በዛሬው መሰናዶ የአንድን የዓለምን ሕዝብ ቀልብ የገዛ ልጅ ታሪክ ማለትም በፊቱ ገጽታ ብቻ ከፍተኛ መገለል የደረሰበት በመጨረሻም ሀብታም ታዋቂና ተፈላጊ የሆነውን ንሳንዚማናን ታሪክ ይዤላችሁ ቀርቤያለሁ። ሰላም ጤና ይስጥልኝ ውድ አገሬ ልጆች፣ ይህ አጂብ ነው። ወደ ፕሮግራማችን ከማለፋችን በፊት ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ቤተሰቡን ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በሀገረ ሩዋንዳ አነስተኛ መንደር ውስጥ አንዲት እናት ልጅ ወልዶ የመሳም ጉጉቷ ጨምሯል። ይሁን እንጂ ቀደም ብሎ 4 ልጆችን ወልዳ በሞት አጣለች። በመጨረሻም ግን ከዓመታት የልጅ ናፍቆት በኋላ አንድ ልጅ ወለደች። እናትየውም በዚህ በጣም ተደሰተች። ስሙንም ንሳንዚማና በማለት ሰየመችው። ቢሆንም ግን የወለደችው ልጅ ከሌላው የሰውነት አካሉ አንጻር ሲታይ የጭንቅላቱ ቅርጽ ወጣ ያለ ነበር። ብዙም አልቆየም። ይህ ለእናቱ ደስታ የሆነ ልጅ የሰፈር ልጆች ጦጣው በማለት ይጠሩት ጀመር። ይህም ከፍተኛ የሆነ የስነ ልቦና ጫናና መገለልን አስከተለበት። በመንደሩ ውስጥ ሕፃናት ሲጫወቱ አይቶ አብሮ ለመጫወት ሲጠጋቸው የያዙትን መጫወቻ ጥለው ይሮጣሉ። ወላጆችም ቢሆኑ ልጆቻቸው ሲያጠፉ ዋ ንሳንዚማናን ነው መጠራብህ በማለት ልጆቻቸውን ያስፈራሩበት ጀመር። ልጁ በሕፃናት ከመፈራት አልፎ በትላልቅ ሰዎችም ጦጣው በመባል ይሰደብ ጀመር። ከዚህ ሁሉ መሃል ፍቅር የምትሰጠው ብቸኛዋ እናቱ ብቻ ነበረች። ንሳንዚማና በዕድሜው ከፍ ብሎ ትምህርት ቤት የሚገባበት ጊዜ ደረሰ። እናቱም በአካባቢው ወደሚገኝ ትምህርት ቤት ይዛው ሄደች። ሆኖም የመገለሉ ደረጃ ከፍ ያለ ስለነበር ወደ ትምህርት ቤት ለመሄድ ሲሞክር ተማሪዎች ከጦጣ ጋር እንማርም በማለት ሰላም ነሱት። በዚህም ጊዜ ንሳንዚማና መረረውና ሁሉን ነገር ትቶ ወደ ጫካ ገባ። ኑሮው ሁሉ ጫካ ውስጥ ሆነ። ዛፍ ለዛፍ እየተንጠለጠለ ውሎ መግባት ጀመረ። የልጇ የፊት ገጽታ፣ የባህሪው እንግዳነትና የእውቀት ማነስ ያሳሰባት እናትም ልጇን ለመመለስ ጥረት ብታደርግም ሳይሆንላት ቀረ። እናትና ልጅ የመንደሩ ሰው አግልሏቸው ለዓመታት ኖሩ። ሆኖም ግን ታሪክ ሊለወጥ ግድ ይላልና የእናትና ልጅን ታሪክ የሰማ አንድ የአፍሪማክስ ቴሌቪዥን ጋዜጠኛ ወደ ትንሿ መንደራቸው መጣ። ጋዜጠኛውም በእናትና ልጅ ላይ የደረሰውን መገለልና አስከፊውን የድህነት ሕይወታቸውን በተመለከተ ዶክመንተሪ ፊልም ሰርቶ በቴሌቪዥን ተላለፈ። በተላለፈው የቴሌቪዥን ፕሮግራም ላይም ዓለም የንሳንዚማናን ሁኔታ ተመለከተ። ዕድሜው 23 ቢሆንም ከሰው ጋር መነጋገርና መግባባት እንደማይችል፣ ሰው የሚለውን ለመስማት በራሱ ሰዎች በተደጋጋሚ ካልነገሩት እንደማይረዳና ያለውም ዕውቀት ትምህርት ለመከታተል የሚበቃ አለመሆኑ በፕሮግራሙ ተላለፈ። ይህ ብቻ አይደለም። እናቱ ራሱ የቀን ተቀን ሥራዎቿን ለማከናወን አለመቻሏን፣ ምክንያቱም ደግሞ የልጇ ወዳገኘበት ጫካ መሮጥ ድንገት አንድ ቀን ሊጠፋ ይችላል የሚል ስጋት ይዟት ቀኑ ሙሉ ና እያለች ስትለምን እንደምትውል ያሳየናል። የሆነው ሆኖ ግን እናት ያው እናት ነችና በዶክመንተሪ ፊልሙ ላይ ልጅ የጌታዬ ስጦታ ነው ብላ እንደምታምንና ከምንም በላይ እንደምትወደው ትናገራለች። ይህን የቴሌቪዥን ፕሮግራም ሚሊዮኖች ተመለከቱት። ከቀናት በኋላም ንሳንዚማናንና እናቱን ለመርዳት የጎፈንድሚ አካውንት ተከፈተ። ያንን አሳዛኝ ዶክመንተሪ የተመለከቱ በአውሮፓ አሜሪካና አፍሪካ የሚገኙ ሰዎችም ለዚህ ቤተሰብ ደግነታቸውን አሳይተው ብዙ ገንዘብ ተሰበሰበ። በጎፈንድሚ 6700 የአሜሪካ ዶላር ተሰበሰበና የአፍሪማክስ ቴሌቪዥን ጋዜጠኛው ብሩን ይዞላቸው መጣ። እናትየውም ያየችው ማመን አልቻለችም። የቀን ህልም መሰላት። ራሷን በማረጋጋትም በዚህ መልካም ተግባር የተሳተፉትን በሙሉ አመሰገነች። በምስጋናዋም የተናገረችው አንድ ነገር የሰውን ቀልብ ሁሉ ስቧል። በምስጋናዋ ወቅት ለምንድነው ፈጣሪ እነዚህን መልካም ሰዎች መጥቶ ወደ ጀነት የማይወስዳቸው? ፈጣሪ የሰራችሁትን አይቶ በ7 ያባዛላችሁ ስትል የሰውን ቀልብ ገዝታለች። እናትየው አርቆ አሳቢ በመሆኗም በዚህ ብር ቤትና ከብቶችን እገዛለሁ፣ ምክንያቱም እኔ ከሞትኩኝ ልጄ ራሱን ያቆይበታል በማለት ተናገረች። አሁን ህይወት ተቀይሯል። ቀደም ሲል ከተሰበሰበው ገንዘብ ባለፈ ሰዎች በጎረቤቶቻቸው አማካኝነት ሞባይል ባንኪንግን በመጠቀም ገንዘብ ያስተላልፉላቸው ጀመር። ያው እነሱ ሞባይል ተጠቃሚ ስላልሆኑ ማለት ነው። አንዳንዶቹ ከሚሰርቋቸው ገንዘብ ባለፈ አሪፍ ሁኔታ ላይ ናቸው። የእናትየው ልጇን የማስተማር ፍላጎትም በጥቂቱም ቢሆን መስመር የያዘ መስሏል። ንሳንዚማና ተመሳሳይ ችግር ያለባቸው ልጆች የሚማሩበት ትምህርት ቤት ገብቶ የቻለውን እየሞከረ ይገኛል።
አውልቆ የማያውቀውን ያ መለያው የሆነውን ልብስም አውልቆ ወርውሮ በምትኩ ሌሎች ምርጥ ልብሶች ሊኖሩት ቻለ። ሊወድቅ የደረሰው ቤታቸውም በአዲስ ግሩም ቤት ተቀየረ። ቤቱን ሰርፕራይዝ የተደረጉም ጊዜ እናትየው ማመን አልቻሉም። ቤቱ መሰረታዊ የተባሉ ዕቃዎችን ያሟላ ነበር። የተለያዩ ፈርኒቸሮች፣ ቲቪ እና የመሳሰሉትን ዕቃዎች ይገኙበታል። እናት በተመኘችው መልኩ ከብት ማገኘች። በዚህም የማይቋረጥ የወተት አቅርቦት አገኘች ማለት ነው። ይህ ሁሉ የሚደረገው በተሰበሰበው ብር፣ ሰዎች በየጊዜው በሚልኮት ብርና በአፍሪማክስ ቴሌቪዥን እገዛ ነው። አፍሪማክስ ቲቪ ንሳንዚማናን በተደጋጋሚ መጥተው ጎብኝተውታል። ትምህርት ቤት ያስመዘገቡትም እነሱ ናቸው። ንሳንዚማና አሁን በሀገሪቱ ታዋቂ ሰዎች ተርታ ስር ተሰልፏል። በመንገድ ሲያልፍም ሰዎች ከሱ ጋር ሰልፊ ለመነሳት ግብ መፍጠራቸው የተለመደ ሆነ። እናትየው ስትናገር ፈጣሪ አንድ ቀን ሕይወታችንን እንደሚቀይረው አምን ነበር ብላለች። ክብራን የቻናሌ ታዳሚያን የዛሬው ቆይታ ይህን ይመስል ነበር። ክብራን የቻናሌ ታዳሚያን ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህን ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስክንገናኝ ድረስ ፒስ